ሳሙኤልና ሰለሞን ግባዴቦ ይባላሉ። ምን ተፈጥሮ ነው በቴክሳስ ፖሊስ የተያዙት? ዝርዝሩን እንደሚከተለው ላቀርብላችሁ። በሽጉጥ አስፈራርቶ የዘረፋቸውንና ራቆታቸውን ያስቀራቸውን ግለሰብ በመግደል የተጠረጠሩት መንትያ ወንድማማቾች በቴክሳስ በቁጥጥር ስር ውለዋል። በቴክሳስ ግዛት ፎርት ወርዝ ከተማ በሁለት ሰዎች ግድያ የተጠረጠሩ የ20 ዓመት መንትያ ወንድማማቾችን በቁጥጥር ስር መዋላቸውን ፖሊስ አስታውቋል። ተጠርጣሪዎቹ ከገደሏቸው ሰዎች መካከል አንዱ እንደ አውሮፓውያን አቆጣጠር በ2021 በሽጉጥ አስፈራርቶ የዘረፋቸውና አልባሳታቸውን አውልቀው ራቁታቸውን እንዲሆኑ ያስገደዳቸው ግለሰብ እንደሆነ ተገልጿል። ሳሙኤልና ሰለሞን ግባዴቦም የተባሉት መንትያዎች በኖቬምበር ወር በተለያዩ ጊዜያት ለተፈጸሙት የሁለት ወጣቶች ግድያ ዋና ተጠርጣሪዎች መሆናቸውን ፖሊስ ገልጿል። ፖሊስ እንዳስታወቀው ተጠርጣሪዎቹ ዴቫን ራንድልስ የተባለውን የ19 ዓመት ወጣት በኖቬምበር 15 እንዲሁም አይዛያ ጎንዛሌዝ የተባለውን የ20 ዓመት ወጣት በኖቬምበር 30 ገድለዋል ተብሎ ተጠርጥረው ታስረዋል። ጉዳዩን ወደ አዲስ አቅጣጫ የመራው ለአካባቢ ፖሊስ የተሰጠ አንድ ሚስጥራዊ ጥቆማ ነው። ጠቋሚው እንዳለው ከሆነ ሟች ጎንዛሌዝ እንደ አውሮፓውያን አቆጣጠር በ2021 መንትያዎቹን በሽጉጥ አስፈራርቶ ከዘረፋቸው በኋላ ራቆታቸውን እንዲሆኑ አስገድዷቸው ነበር። የግድያው መንስኤም ለዚህ ውርደት የተወሰደ የበቀል እርምጃ እንደሆነ ተጠርጥሯል። የግድያው ምርመራ ሲያካሄዱም በሟች ጎንዛሌዝ እጅ ላይ አንድ ቪዲዮ አግኝተዋል። ቪዲዮ ሁለት ጥቁር ወጣቶች በሽጉጥ የተገደዱ ራቆታቸውን ሲሆኑ ያሳያል። ፖሊስ የፊት መለያ ቴክኖሎጂ ማለትም ፌሻል ሪኮግኒሽን ቴክኖሎጂ በመጠቀም በቪዲዮ ላይ የሚታዩት ተበዳዮች የግድያው ተጠርጣሪዎች ሳሙኤልና ሰለሞን ግባዴቦ መሆናቸውን አረጋግጧል። የመጀመሪያው ግድያ ኖቬምበር 15 ዴቫን ራንድልስ በአፓርትመንት የመኪና ማቆሚያ ስፍራ በጥይት ተመቶ የተገደለ ሲሆን በወቅቱ አንድ ነጭ የኒሳን አልቲማ መኪና ከአካባቢው ሲሸሽ በካሜራ ተቀርጿል። መኪናው የመንትዮቹ እናት ስም የተመዘገበ መሆኑን ፖሊስ አረጋግጫለሁ ብሏል። ሁለተኛው ግድያ ኖቬምበር 30 የተፈጸመ ሲሆን አይዛያ ጎንዛሌዝ በሚሰራበት ሬስቶራንት የመኪና ማቆሚያ ስፍራ ከሴት ጓደኛው ጋር በመኪና ውስጥ እያለ አድፍጠው በጠበቁት ሰዎች ጥቃት ተፈጽሞበት ተገሏል። መንትያዎቹ ወንድማማቾች በአሁኑ ወቅት በግድያ ወንጀል ተጠርጥረው ተከሰው በታራንት ካውንቲ እስር ቤት እንደሚገኙ ፖሊስ አስታውቋል። ሰበር የአሜሪካን ሕግ በሚጥስ መልኩ የአይስ ፖሊስ አባላት ያለ ፍርድ ቤት ማዘዣ ወደ ሰዎች መኖሪያ ቤት ገብተው ማሰር እንዲችሉ በትራምፕ አስተዳደር መመሪያ መተላለፉ ተጋለጠ። መረጃው ምንድነው? በአጭሩ ላቀርብላችሁም። የዩናይትድ ስቴትስ የኢሚግሬሽንና ጉምሩክ ተቆጣጣሪ ኤጀንሲ ወይም አይስ የመባረር ውሳኔ የተላለፈባቸው ስደተኞች ለመያዝ ሲል ያለ ፍርድ ቤት መጥሪያ ወይም ጁዲሻል ዋራንት ወደ ግለሰቦች መኖሪያ ቤት ገብቶ ማሰር የሚያስችል ፍቃድ ለመኮንኖቹ መሰረቱ ይፋ ሆነ። ይህ ጉዳይ የተጋለጠው በቅርቡ በወጣም የውስጥ አዋቂዎች አቤቱታ ሲሆን እርምጃው ለዓመታት የቆየውን የኤጀንሲውን ሕግ የሚሽር ሆኖ ተገኝቷል። ታሪካዊው የአይስ አሰራር መኮንኖች ወደ አንድ ግለሰብ መኖሪያ ቤት ለመግባት በመስሪያ ቤቱ ባለስልጣናት የሚፈረም አስተዳደራዊ ትዕዛዝ ወይም አድሚኒስትሬቲቭ ዋራንት ብቻ መጠቀም እንደማይችሉና የፍርድ ቤት ዳኛ ትዕዛዝ እንደሚያስፈልጋቸው የሚደነግግ ነበር። ይህ የሚሆነው የአሜሪካ ሕገ መንግስት ያለ ፍርድ ቤት ትዕዛዝ ወደ ቤት መግባትና መፈተሽን ስለሚከለክል ነው። ነገር ግን እንደ አውሮፓውያን አቆጣጠር በሜይ 2025 የወጣና በአይስ ተጠባባቂ ዳይሬክተር ቶድ ላየንስ የተፈረመ ሚስጥራዊ መመሪያ መኮንኖች ይህንን አስተዳደራዊ ትዕዛዝ ብቻ በመያዝ ወደ መኖሪያ ቤቶች በኃይል ገብተው የመጨረሻ የመባረር ውሳኔ ማለትም ፋይናል ዲፖርቴሽን ኦርደር የተላለፈባቸውን ሰዎች ማሰር እንደሚችሉ ይፈቅዳል። ይህም ከህግ ውጭ ነው። መመሪያው እንደሚያዘው መኮንኖቹ ወደ ቤት ከመግባታቸው በፊት በሩን ማንኳኳትና ማንነታቸውን ማሳወቅ አለባቸው። ተጠርጣሪዎቹ በሩን ለመክፈት ፈቃደኛ ካልሆኑ ግን መኮንኖቹ ወደ ቤቱ ለመግባት አስፈላጊና ምክንያታዊ የሆነ የኃይል እርምጃ መጠቀም ይችላሉ። እነዚህ ኦፕሬሽኖች ከጠዋቱ 12 ሰዓት ማለትም 6 AM በኋላና
ከምሽቱ 4 ሰዓት ማለትም 10 ፒኤም በፊት መከናወን እንዳለባቸው ታዟል። የሀገር ውስጥ ደህንነት መስሪያ ቤት ወይም ዲኤችኤስ ቃል አቀባይ ትሪሻ ማክራዌን ስለ ጉዳዩ ሲጠየቁ እርምጃው የሚወሰደው በስደተኛ ጉዳይ ዳኛ የመጨረሻ የመባል ውሳኔ የምታነፍባቸው ግለሰቦች ላይ ብቻ በመሆኑም ህጋዊ ሂደት የተከተለ ነው ሲሉ ተከራክረዋል። ጠቅላይ ፍርድ ቤቱም ሆነ ኮንግረስ ለ10 ዓመታት አስተዳደራዊ ትዕዛዝን ወይም አድሚኒስትሬቲቭ ዋረንት ተከብረዋል ሲሉ አክለዋል። ይሁን እንጂ ይህ መመሪያ የአሜሪካን ህገ መንግስት አራተኛ ማሻሻያ ማለትም ፎርስ አሜንድመንት የሚጥስ ነው በሚል ከባድ የህግ ተግዳሮት እንደሚገጥመው ይጠበቃል። አቤቱታው ያቀረቡት አካላት እንዳሉት የአይስ መኮንኖች የዜጎችን ቤት ጭምር ያለ ፍርድ ቤት ትዕዛዝ ሰብረው እየገቡ እንደሆነ የሚያሳዩ ሪፖርቶች መኖራቸውን ጠቅሰው ድርጊቱን ህገ መንግስትም በግልጽ መጣስ ነው ሲሉ ኮንነውታል። ተመልከቱ። እነዚህ 8 የቻይና ጥንዳውያን በአዲስ አበባ በአንድ ቀን ጋብቻ መስርተዋል። የቻይና ኤምባሲ ምን አለ? እስኪ መረጃውን በአጭሩ ላቀርብላችሁ። በኢትዮጵያ ግዙፍ የሆኑ የመንገድና የህንፃ ፕሮጀክቶችን በመገንባት የሚታወቀው የቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ በድርጅት ውስጥ የሚሰሩ 8 ቻይናውያን ጥንዶችን በአዲስ አበባ በድምቀት ዳረ። ባለፈው ሰኞ ጃንዋሪ 19 በተካሄደውና ፍቅር በአህጉራት ወይም ላቭ አክሮስ ኮንቲኔንትስ በተሰኘው በዚህ ልዩ ስነስርዓት ላይ ጥንዶቹ ቤተሰቦቻቸውና ወዳጅ ዘመዶቻቸውን ወክለው በተገኙ የስራ ባልደረቦቻቸው ታጅበው የጋብቻ ቃል ኪዳን አስረዋል። ኩባንያው ማለትም ሲሲሲሲ ይህንን አይነት የጋራ የሰርግ ስነስርዓት ሲያዘጋጅ ለ5ኛ ጊዜ ነው። ድርጅቱ በየዓመቱ ጥር ወርን በመጠበቅ ከትውልድ ሀገራቸው ርቀው በኢትዮጵያ ልማት ላይ እየተሳተፉ ለሚገኙ ሰራተኞቹ እንዲህ አይነት ማህበራዊ መድረክ ማዘጋጀቱ እንደ ባህል ተይዟል። ይህም የሰራተኞችን የስነልቦና ጥንካሬ ከመገንባት ባለፈ በሁለቱ ሀገራት መካከል ያለውን የባህል ትስስር እንደሚያጠናክር ይታመናል። በኢትዮጵያ የቻይና ኤምባሲ በማህበራዊ ትስስር ገጹ እንዳስታወቀው የሙሽሮቹ ፈገግታ ለትዳር አጋሮቻቸው ያላቸውን ፍቅር ብቻ ሳይሆን ለኢትዮጵያ ምድር ያላቸውን ክብርና ፍቅር የሚያንጸባርቅ ነበር። ሲሲሲሲም በኢትዮጵያ እንደ አዲስ አበባ እስከ አዳማ የፍጥነት መንገድ፣ የወዳጅነት ፓርክና ሌሎች ቁልፍ መሰረታዊ ልማቶችን የገነባ ግዙፍ ተቋም ሲሆን ይህ ዓመታዊ የሰርግ ዝግጅት የኩባንያው የውስጥ ማህበር ግንባታ ወይም ኮርፖሬት ካልቸር አንዱ አካል ሆኖ ቀጥሏል። የኤርትራ የስለላ አባላት ወደ ኢትዮጵያ የደህንነት መዋቅር እየኮበለሉ ነው ተባለ። ዛሬ ሚስጥራዊ መረጃ ተሰራጭቷል። ይህንን ሚስጥራዊ ሰነድ ዘ ሀበሻ በዕለቱ ዜና ላይ ተመልክቶታል።